አንቺ ዝም ብለሽ ትዳርሽን አትኖሪ። በሽተኛ አብጄ ወይም ደግሞ በህይወት ከሌለው ሙታን ሆኜ ካልሆነ በቀር ቶፋን የመጠራጠርና ኪያን የመጠራጠር ነገርን እንዴት ልሰራው እችላለሁ? እንዴት ላደርገው እችላለሁ? ያ ጥንካሬ ነሽ፣ ጉልበቴ ነሽ ለኔ ሳቅሜ ናት የምትሆኝ እንደከኝ አንተ ለማጣት ከምታደርገው ጥረት እኮ ነው። ለምን አትረዳት? ትዳር ትልቁ ነገር ምን እንደው ታውቂያለሽማ፣ እምነት ነው። እኔ ደግሞ አምኜሻለሁ አልኳት እኮ። ምንድነው የተፈጠረው? ለምንድነው የሆነው ብዬ ሳላጣራ ኪያ በእኔና አንቺ መካከል ክፍተት እንዲፈጠር ካልፈለግሽ ማለት ነው ይህን ሰው ድጋሚ እንዳታገኝ እንደምታምኚኝ ስለማውቅ እኔ ደግሞ የምታምኚኝ አይመስለኝም። ሁሌ ተረጥረኝ እባክሽ። በአንቺ በኩል ደካማ ከሆንኩ በሁሉ ነገር ደካማ ነው ሙሉ ሁሉ ነገር ብትንትን ስብርብር ሁሉ ነገር ብልሽት ነው የሚለው ኪያ ደከመኝ እኮ እኔ ስንቱ ነገር ላይ ልሁን። አንድ በህይወት ያለሁበት ነገር በቃ ብርታት፣ ጥንካሬ፣ ጉልበት የሚሰጠኝ ነገር ምን እንደው ታውቂያለሽ? አንድ የእናቴ ፊት፣ አንድ የአንቺ ፊት ነው። ሰላም አለይኩም ፋሚሊዎች፣ እንዴት ናችሁ? እኔ ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ቁርስ ላይ ነው ከማሚ ጋር የተገናኘ ነው፣ ግን ደግሞ ማሚ ሁኔታዎቹ ላይ በጥብጥ ምናምን ነገር ነበር አላየችው ምናምን ሁኔታውንና ማልቅዳይሻ እና እውነት ስነግራችሁ ማለት ነው እማ በጣም ነው ደስ ያላት። ከኔ በላይ ደስ ያላት እማ ናት። ምክንያቱም ያው ይሄኛውን ምክንያት በጣም ወደሽዋልማ። አንቺ ጋር ቢሆን ደስ ይለኝ ነበር ባልሽበት ይወጣ ወላሂ ባልኖር ምን ስለሰማው ስላየው ራሱ ደስ ማይስ ተከስተኝ ምን የሚያስፈልግሻል? ዋናው ይሄ እኮ ነው። ገንዘቡንም ሲነግሩኝ ገንዘቡንም ንብረቱንም ፎጭ አድርገው እንደገዛልኝ አመሰግናለሁ። ኤቲኤም እንደው መልሽለት ኤቲኤም ነው ስለታማ ለአንዳንድ ነገር በግ ሲያምረንማ ወጣ ብለን ወደሻል ቀለበቴ ነው በጣም ነው የሚያምረው። በጣም ወላሂ ወደሻል በጣም ነው የሚያምረው። አረማ ባልሱ ያኔ እናት ቢያ ካዲያ ለማበይም እንዴ ቁጭልሽ እኮ ምታበይ ያንቺ ያወራሽ ምንተላው እስከ ዘጋጅ ሱማ እየበላን ይጀምራል። እኔማ እየበላሽ አይሯስ ቀዘቀዘ እንጂ እየበላን ትዝ አለኝና ለምን ጠዋታችንን አንቀርጸውም? አሁን በሌሊት ነበር የወጣው። እውነት ለመናገር ከሆነ ስንጠብቀውም አልመጣምማ አልመጣም። ጓደኞቹ ምናምን ማለት ነው ከወጣ እኮ እንደውም አሁን ነው እኮ ኪዩ የተፈጠረ ያለው ነገር ደስ አይልም። እውነቱን ስነግርሽ ምንድን ነው ማለት ስለማ ብሩክ ነው ያ ሰውዬ የተጣላችበት ሰውዬ ተፈጠረ ደግሞ እማ የኒካ ሁለት ምን ቢያደርግ ጥሩ ነው? ከቶፋ ጋር ፍቅረኛ ናቸው። ምን መቶ በጠበጠ ከቶፋ ጋር ፍቅረኛ ናቸው ብሎ በጥበጥ አደረገ። እሺ መረጃህን አውጣ። እኔና ወንድምሽ እንደሆነ አያውቅም እኮ ማሱ እኮ ነው ግራ የሚገባ ሰው ቤት በኩል እንዳይመጣብሽ አታውቂም። ከዛ በኋላ ምንድነው ምናምን ነገር እሺ መረጃ ካለ መረጃ አሳየኝ። ምንድነው ያለ መረጃ አልኩኝ። አላሳያችሁም መረጃ ለአኗር ነው መሰለኝ። እሺ አኗርም ብሎ እሺ ጠየቀው። አላሳየህም ዝም ብለህ ብቻ ተጠንቀቅ እንዴ ባለው አኗር የኔ ከሁለትማ የዛን ሁለት ብሎ ምናምን ነገር ግን ደስ የሚለው እኛ ከዛ በኋላ ቀናችን አልተወጫበረም። አኗር መጣ መሰለኝ። ፀሐይ በር ክፈችለት እና ምን አለ አቆቆ ነው በቃ ሰላም ስታገኙ ደግሞ አንድ ላይ መኖራቸውን ስታዩ እሺ ሸይ ነው እኮ እሺ ተለያዩት መጣን ማለት ተረመጻ ተረመጻ ምን ያባል ቁርስ ለነሱ ይገላል። ቆየት እኮ ጠብቀት ነበር እኮ አሉ ቆየት አለ ምን ነው እኔ ቦርጫ ምን ሆነ ነው አንቺ ቁጭ በይ ኪያ ነኝ ማዳኒ ምንድን አለ እንደዚህ ጆንክ ምን ሆነ ነው ባርቶሊ ነው ልጅ ሳኮ ገና ሆዶ ውስጥ እያለች ተረስመጣ ነብላል ነይ ታገር ለልጃችን ነበር ልገዛ ሄድኩት። ለልጃችን የሚያስፈልገውን ነገር እኔ እያሟለው ታች ላይ ምናምን ነገር እየተንከራተትኩ ነበር። ዛሬም ታውቂያለሽ ይሄን 300 ብር እሺ ቁጭ በይ እንዴ የልጅ መጽሐፍ ነው ሰደው አሁን ተወዷል እኮ ልጆች አሁን ምን ሆነ ነው አንዴ ቁጭ በይ ምን ሆነ ነው
ቁጭ አንዴ ላውራበት አልኩሽ። አትጮህ እንጂ ነው። ምን ሆነ ነው እንዴ? ምን ሆነ ነው? ምንም ምክንያት ሳይኖር ዝም ብለህ ልጅቷ ላይ ትጮሃለህ እንዴ? ምን ሆነ ነው? ምንድነው? እሺማ አንቺም ላይ ኪያም ላይ ልጮህባችሁ አልፈልግም። የምጠይቅሽ ጥያቄ አለ ልትመልሽልኝ። ቁጭ በይ ቁጭ በይ ላውራሽ ፈልጋለሁ። በዚህ አይነት ሁኔታ ምንድነው የምጠይቃት? እሺ እኛ ገብተን ነው ውስጥ እማ አኒቨርሰሪያችንን ውስጥ ገብተን ነው ምንድነው አኒቨርሰሪያችንን ለምን ረስቼው እንደነበር ያለውን ነገር ምናምን ነገር ሳታውቂ አትቀሪም። ረስቼው እንዳልሆነ ታውቂያለሽ። አንቺም አውቀሻል አይደል? እኔ ሰርጋችንን እንድናረግ ኒካችንን እንድናረግ ብዬ ሆን ብዬ አስቤው ደብል ሰርፕራይዝ እንዲሆነን ብዬ ነበር እኮ አይደለም ያንን ነገር ያደረግነው። በኒካው ላይ የተፈጠረውን ነገር እያንዳንዱን ነገር ደግሞ ጠንቅቀሽ ታውቂያለሽ። ምናልባት አንቺ ነሽ ላታውቂ አሁን እየጀመረችልኝ ምንድነው አሉ። አንድ የተረገመ ልጅ ባል ብሩክ የሚባል ልጅ አለ። እሱ መጥቶ ከኪያ ጋር ቱፋ የማየው ነገር እያደረጉ ነው ምናምን ነገር ብሎ መጥቶ ተናገረ እና ያኮ ይሄ ችግር የለውም ምንም አይነት ነገር በህይወቴ ላይ የሚያመጣው ልጅ የለም አይደለም። እንደዛ ቆይ መጀመሪያ አዳምጪኝ። እኔ በፍጹም ይሄ ነገር ሊሆን እንደማይችልም ውሸትም እንደሆነ ጠንቅቄ አውቃለሁ። ልጁንም አዋርጄ ሰድቤ ነው ያባረርኩት። እኔ ማምነው ሚስቴ ነው እውነት ማመንም ያለ እኔ ማምነው ቶፋ ነው ወንድሜ ነው ማምነው። ያ ልጅ መጥቶ በተናገረው ነገር ግን እኔ አምኜሻለሁ አልኩሽ አይደል? ቶፋንም እኔ አምኜሃለሁ አልኩት አይደል? ማመኔን ተናገርኩ አይደል? አስረዳኋችሁ አይደል? ከኔ የሚጠበቀውን ነገር ነገርኳችሁ አይደል? ባለቤቴን ማመን ነበረብኝ። ባለቤቴን አምኛለሁ። ከሷም ካንቺም ጎን ቆሜያለሁ። ምን ተፈጠረ ታዲያ? አሁን ነው ከዛ ወረኛ ከዛ የተረገመ ሰው ጎን ቆሜያለሁ። እኔ አልቆምክም። ቶፋንም እንደ ወንድም አክብሬ አቅፌ በአንተ ላይ የተላከከው ነገር ትክክል አይደለም ብዬ ተለቃቅሰን በሰላም ነው አይደል የተለያየ ነው። እና ምን አስፈለገ? ብሩክ ጋር ሄዶ ብሩክ ማግኘት ምን አስፈለገ? ኖርማል ምን አስፈለገ? ምን እንድንረዳ ነው? ምን እንዳስብ ነው? አኑ አትጮህባት በአላ ተረጋግተህ መናገራችን። ቆይ ምንድነው አሁን የደበረ ያ ነው የነገሩ ክብደት አይታይሽም እንዴ? ይሄ ሰውዬ ከቶፋ ጋር ጠረጠርኳችሁ ብሎ መጥቶ ተናግሮ እኔ አምኛችኋለሁ እናንተን በቃ አስፈላጊ አይደለም። ይሄም ሰው ሆን ብሎ ይሄንን ነገር ለማድረግ እኛም መካከል ችግር እንዲፈጠር እኛም መካከል ሰይጣን ሆኖ ነው የፈለገው ልጁ። ስለዚህ እንደማላምነው አስረድቼ ጉዳዩን ነግሬ በቃ ጨርሰናል። ቤታችን ሰላም ሆኖ አቀፍ ያድርግ የተኛሁት ማታ ሰላም ሆኖ ያደርነው። ለተበላሸው ነገር እኔ ኃላፊነት እንደወሰድኩ አድርጌ ሁለቱንም ይቅርታ ጠይቄ ቶፋንም ኪያንም ወሬ እንደማልሰማ እርግጠኛ ሁኑ ብዬ ነግሬያቸው ነው ልጁን አዋርጄ ያባረኩታ። እሱን ካስወጡት እሱን ካባረርኩት በኋላ እናንተ ቆይ እኔ እናንተ ላይ ያለኝን እምነት ተጠራጥራችሁ ነው አልተጠራጠርኩም ወይስ ምን አይነት መረጃ ይዞን ያን ያህል ኮንፊደንስ ያለው ብለን እኮ ነው እንትን ያለው? ምን አይነት መረጃ ሊይዝ ይችላል? እናንተ ባላላችሁበት ባላደረጋችሁት ነገር ላይ እኮ እሱን እኮ ነው የምልህ። ስለዚህ ለምን መሄድ ያስፈልጋል? ዝም ብለሽ ኑሮሽን አትኖሪም? እሱ ዝም ብሎ የወንድምነት ኑሮን አይኖርም? አንቺ ዝም ብለሽ ትዳርሽን አትኖሪም? የማይረባ ነገር በኤአይ ወይም ደግሞ ባላስፈላጊ በሌላ ነገር ምናምን ነገር አቀነባብሮ ይዞ መጥቶ ምናምን አዎ ይሄው ስታደርጉት ያለው ነገር ይሄ ነው ብሎ ለእናንተ ማሳይቱ ለኔ መጥቶ ቢያሳይ አምኜው ቤቴ እንዲበጠበጥ እንዲረበሽ ነው ወይስ የሆነ ነገር እንዲፈለቀቅ ልጁ ወይም ደግሞ ትቶ ወደሚሄድበት ሀገር እንዳይሄድ ልጁን የልብ ለመስጠት ነው? የማይሆን ክሶችን ይዞ እንዲመጣ የምን የልብ ነው የምንሰጠው? ስለዚህ እኔ አመንኳችሁ ካልኳችሁ እሱ ጋር ሄዳችሁ ሌላ ነገር ምን ተማለታችሁ ምንድነው ነው ነጥቡ? ወይስ ምናልባት ሊያቀርበው የውሸት መረጃውን እንደሳቀ አንዳንድ እየረበሸው ነው። እኔ ባላምናቸው ነበር እኮ ይሄንን ነገር ማድረግ ያለባቸው። አልተረጋጋህም እኮ አታዳምጥም። ይሄንን ነገር አንቺ ልጠይቅሽ፣ አንቺ ምንም ነገር ካላደረግሽ በዛ ነገር ላይ ከሌለሽበት ሰው ታዲያ አደረግሽ የተባልሽው እዛ ወረኛ ጋር ሄደሽ እኔ ይሄንን ነገር አላደረኩም ብለሽ እሱ ጋር መከራከር ነው ወይስ? ብዙ ሰዎች እኮ ወንጀለኛ የሚሆኑት እኮ ባላደረጉት ነገር እውነት እየተቀናበረ። እኔ ግን አልከሰስኳትማ። ውዷ የተከበረችው የልጄን እናት ኪያን አክብሬ ተቀብዬ ይሄ የተፈጠረብሽ ወሬ ላይ አንቺ ላይ የተደረገ ነገር ነው ላምነው አልችልም። ይሄን ሰው እኔ ካንቺ ጎን ነው ያለሁት ብዬ አስረግጬ ነገርኳት። ስለዚህ እዛ ሰው ጋር ሄዳ እንዲያርግ ያለው ወይ አርገሻል ብሎ ነው የሚናገረው ልጁ አይደለ? እኔ አላመንኳችሁም ብዬ ብናገር ነበር አይደል እንዴ? አንቺንም ይሄን ነገር ልታደርጊ የምትችይው ጥርጣሬ እንዳይፈጥርብህ እኮ ፈርቼ ነው። ጥርጣሬ መች ፈጠረብኝ አልኩኝ እኔ። ድንገት አኑ ምን ነገር እንዳለ ያስጠላል። አንተን መጀመሪያ ሊያገኘህ ነበረ። ምን አይነት መረጃ ቢኖረው ነው ይሄን ያለ እዚህ መጥቶ ነው? ምን አይነት እድል ያለኝ አንድ ቀን ተደሰት ምናምን ብሎ ያልፈጠረኝ ሰው ነኝ እኔ። አኑ አንተ ነህ እኮ ክፍተቱን መስጣቸው ለወረኛም ለምንም አንተ አልፈቃቸው እኮ ህይወት ዘላለም መበጥረጣቸው። እስኪ አንቺ ይሄንን ጉዳይ ንገሪኝ።
ክፍተት የፈጠርኩት እኔ ሰውየው ጋር ሚስቴን ይደሰልልልኝ ወንድሜን ይደሰልልልኝ ይሄን ነገር አርገዋለሁ ብዬ ጠይቄው ነው እንዴ? ልጁ ከመጀመሪያም ጀምሮ ኪያን ያፈቅራታል ይወዳታል። ስላላገኛት ኪያን ለመበቀል ብሎ ይሄን ነገር እንዳደረገው ግልጽ ነገር ነው። ስለዚህ ለምን ብዬ ሚስቴን እጠራጠራለሁ? ከዚህ ልጅ መሆኑ በራሱ ይሄን ነገር ውሸት ያደርገዋል። እንዳላደረጉ ሲጀምር እኔ ቶፋን የመጠራጠር ኪያን የመጠራጠር በሽተኛ አብጄ ወይም ደግሞ በህይወት ከሌለው ሙታን ሆኜ ካልሆነ በቀር ቶፋን የመጠራጠርና ኪያን የመጠራጠር ነገርን እንዴት ልሰራው እችላለሁ? እንዴት ላደርገው እችላለሁ? ስለዚህ አንቺ እኔ ላይ አታምኝም ነው? በእኔ ላይ እምነት እኔ የለሽም ነው ወይስ አመንኩሽ ስልሽ አመንኩሽ አልኩሽ ለውሸት መስሎሽ ነው? አይደለም ሰው ተራም ለምን ሄድሽ የሚለው ነገር ደስ አይልም። ለምን ሄድሽ? ምናልባት አይምሮህን እንዳይመርዘው ብዬ ፈርቼ ነው። አይምሮዬንም ተደጋጋሚ ያደረገው የዛን ቀን እሺ ለማበላሸት ብቻ ቢሆን እሺ፣ በንጋታውም ድጋሚ መጥቶ አገኘክ። ድጋሚ በንጋታው መጥቶ ሲያገኝ አይደለም ያገኘው ቶፋን ነው ያገኘው። ቶፋ ቤት ነው ሄደው ቶፋ ፈልጋለሁ ብሎ ጠርቶኝ ሲሄድ ቶፋ ቤት ቁጭ ብሏል። እኔ ብሩክን ላገኘው አልፈለኩም፣ ላየውም አልፈልግም። የቆምኩበት እኔ ያለፍኩበት መንገድ ላይ እንዲያልፍ አልፈልግም። እኔም እሱ ያለፈበት መንገድ ላይ ያሰቃየኝን ያደረገውን ውዷን የተከበረችዋን ባለቤቴን መኝታ ክፍል ይዞ ነበር ያገኘሁት። ይሄን ሰው ላምነው አልችልም ኪያ። ከሌላ ሰው ሆኖ እንኳን ቢሆን ማለት ነው ኪያ፣ በመካከላችን ብዙ አብረን መሆናችንን የማይወዱ ሰዎች አሉ። ከመሬት ተነስቼ አላምንም። ምንድነው የተፈጠረው ለምንድን ነው የሆነው ብዬ ሳላጠራ ኪያ፣ በእኔና አንቺ መካከል ክፍተት እንዲፈጠር ካልፈለግሽ ማለት ነው ይሄን ሰው ድጋሚ እንዳታገኙ። እኔ አላገኘሁም። አገኘሽው እኮ ሄድሽ እኮ ፍቃድ ሰጠሽኛል። እኔና አንቺ መካከል ነው አይደል? አንቺ መዛው ቆመሽ እኔም እዚሁ ቆሜ ነበር አይደል? ቶፋም እዚሁ ያለ ነበር አይደል? ሰውየው ሲናገር ነበር። አኑ ታስረዳት እስቲ ለምን እንደልጅ ታስረዳትም እኮ እሺ፣ ለምን ታስረዳትም እኮ እንድታወራ እሺ፣ ለምንድን ነው እሺ? አትቆጣም። ራሷን ለመከላከል ይሆናል ወይ ደግሞ ትዳሯን ለመሰብሰብ ትዳሯን ለመከላከል ይሆናል እኮ ከክፉ ሰዎች ጋር ተጠራጥሪያት ቢሆን ባሏ አለችበት ላይ ለምን ሄዳ ነው የምታረጋግጠው? ምናልባት እነሱ ያዘጋጁላት ወጥመድ ደግሞ የሚያሳምን ሊሆን ይችላል። ያንን እኔ ግን አላምንማ። እንዴት ያንን እብድሽ ከውለሌ የሆነ ሰውዬ እንዴት አምናለሁ? አብራኝ የኖረችን የሁሉ ዓመት አብራኝ የኖረችን ሴት አምናለሁ እንጂ ካልፈለገችኝ እኮ ቤቱን ጥላት ሄዳለች እኮ። አኗር አልፈልግህም በግልጽ ትለኛለች እንጂ ከጀርባዬ እንደዚህ አይነት ነገር እንዴት ታደርጋለች? መቼም አታደርገውም ኪያ እማ። ይሄንን እኮ ነው እያልኩ ያለሁት። ስለዚህ እኔን አለማመን ነው፣ በእኔ አለመተማመን ነው። በባልሽ ላይ እምነት የለሽም ነው ኪያ? አለኝ ሰው እስኪ አለኝ። ግን ደግሞ እያወራ ያለው እየነዛ ያለው ወሬ እኮ ስም ያጠፋል። የፈለገውን ነገር ይበል፣ ስም ያጠፋል። ደስ አይልም። ስለሱን ሄደሽ ከመናገር መክሰስ ከፈለግሽ ፍርድ ቤት ነው እንጂ የምትሄጂው ብሩክ ጋር ነው የምትሄጂው። ምንድን ነው ያለው? ምንድን ነው የፈለግከው ብዬ ጠየቅኩትኝ። ባስተክል የዛኑ ቀን መጠየቅ የፈለግሽውን ነገር ሁሉ እኮ ጠይቀሽዋል። እንዴት አድርጌ ልጠይቀው? በዛ ሁሉ ሰው መሀል ምን ብዬንም ጠይቀው? እሺ ታዲያ በሚስጥር የሚነግርሽ ነገር አለ ነው ኪያ? በሚስጥር ይሄን ነገር አድርገሽ ነበር። ይሄ እኮ ነው ችግር እኮ። በቃ አታምነኝም። አምንሻለሁ። እኔ የምታምነኝ አይመስለኝማ። የምታምነኝ እየመሰለኝ አይደለም። እና እያልሽኝ ያለሽው ከቶፋ ጋር ተጠራጥረኸኛለሁ? በቃ መሰለኝ እንደዛ። እንዴት እኔ ተናግሬያለሁ? ተጠራጥረሻለሁ ብዬሻለሁ። በጠዋት ትወጣለህ። ከዛ ቀን ጀምሮ ከኒካው ጀምሮ ተደራረክ እኮ ነው የወጣሁት። እኔ ለልጄ እኮ ነው ኪያ፣ ለልጄ ደብተር ለመግዛት መጮቻ፣ አንቺን ለማስደሰት ኪያ፣ አንቺ የምትወጃቸውን ነገሮች ለመግዛት እኮ ነው ጡል ጡል ምለው ላይታች ምለው። እዛ ጋር እህቴ ያለችበት ሁኔታ ትመለከቻለች። ቶፋ ሶፊ እዚህ ጋር ደግሞ እማ ያለችበትን ነገር ከነሱ ጋር ግብግብ እንደ ልጃቸው የምታያቸው፣ ሶፊን እንደ ልጇ፣ ቶፋን እንደ ልጇ ከነዚህ ሰዎች ጋር ገባችበት ቅራኔ አለ። ስለዚህ ብዙ አይነት ጭንቀት አለብኝ ኪያ። ሁሉንም ነገር ኪያ እኔ መረዳት አይሻልም? እሺ በቃ ተጠራጠርኩሽ ብል ይሄ ሰውዬ ጋር ሄደሽ ለማረጋገጥ ትሞክሪ ይሆናል። ባለቤቴ ውስጥ ጭንቅላት አንተ ጋር መቶ መረጃ ልኝ እያለ 10 ጊዜ ጭንቅላትን ከሚመርዘው እኔ አንዴ ሊያውና ምንድነው የፈለገው የሚለውን ነገር ከቶፋ ጋር ሄደ ጠይቅ ነው። እኔ መቼ ያሳየኛልኩት እኔ እኮ ተጠራጠርኩሽ ስልሽ አንቺንም ቢሆን ቶፋ ተጠራጠርኳችሁ ስላችሁ የት አለ እስኪ አኗርን እንድጠራጠር ምናምን ነገር ያደረክበትን ቪዲዮ ወይም ደግሞ ፎቶ ወይም ደግሞ ሌላ ገለመኔ ቆራቅም በሆን አሳየኝ ብላችሁ የምትሄዱት እኔ ተጠራጠርኳችሁ ብል ነበር። እኔ መቻልኩኝ ኪያ በቃ መሰለኝ የጠረጠርክ መሰለኝ። ትዳሯን ከመጠበቅ ነው ከክፋት አትይባት። በምላሴ ተናግሬያለሁ። አልተናገርካትም? እሺ በድርጊቴ ተናግሬያለሁ። አቅፌሽ አልተኛውም? ሌላ ጊዜ እንደምንከባከብሽ አልተናገርኩሽም? በምላሴ ነቁሬሻለሁ ወይ ተናግሬሻለሁ? አልተኛም ወንድ አልተኛም ኪያ አልተኛም። ባንቺ ጉዳይ እኮ ብዙ አይደለም እኮ አልተኛም። አዎ አልተኛም። በቃ ነገሩ ስለረበሸን አልተኛም እኮ እህቴ ልትሞት አንድ ቀን ነው አንድ ዓመት ነው ቢቀር በሁሉም ነገር አይደለም
በዛ ሰዓት ላይ የተነገረ ነገር አይደለም። ከባድ ነው። ለኛ ቦታ እየሰጣችሁ ነው። አሁን እኮ ምለው ይልሽ ከገዛ ወንድሜ ጋር ጠረጠረኝ። እሺ ችግር የለውም። ከቶፋ ጋር ከዚህ በፊት ሌላ ፋይል ነበረ። ያንን ደግሞ እሱም ያውቃል። ጠርጥሮ የደረሰበት ነገር ነበር። አለቀ ነበር። ያ ነገር አልፏል። ግን ደግሞ አሁን በዛ መልኩ እንዲያስቡ አልፈልግም። ያንን እንዳያስብ ስለምፈልግ ኤአይ ላይም የሆነ ነገር ላይ ቢሰራ እንኳን እንዳያሳይ ይፈልጋል። ለምን ጭንቅላቱን ሊመርዘ ይችላል? የሰው ወሬ አይደለም። ምንም ትንሽ ነገር ትመርዛለች። እሺ አንድ ጥያቄ ልጠይቅሽ። እውነቷን እኮ ነው። እውነቷን አይደለም። በዚህ ጉዳይ ላይ ትዳሯን ለመጠበቅ ነው እኮ አንተ ለማጣት ከምታደርገው ጥረት እኮ ነው። አኑ ለምን አትረዳት? ትዳር ትልቁ ነገር ምን እንደው ታውቂያለሽ? እምነት ነው። እኔ ደግሞ አምኜሻለሁ አልኳት እኮ። ለምሳሌ እኔ አሁን ከአንዲት የሆነች ልጅ ጋር ምናምን ነገር ስሜ ቢነሳ ኪያ እነዛን ሰዎች ልታምኚ ነው ማለት ነው? አላመንኩም። በቃ እኔ አላመንኩም። ለኔ እኮ ከቤቲ ጋር የተፈጠረው ነገር አይሽ ዝም ነው ያልኩት። ከቤቲ ጋር ምንድን ነው የተፈጠረው? ምን ስታደርግ እንደነበር አውቃለሁኝ። እሷ አንተን አላልኩም። እሷ ግን ምን ስታደርግ እንደነበር አይቻለሁኝ አይደለ? በገዛ ቤቴ ላይ ነው አይደለም? ስለዚህ እኔ ከቤቲ ጋር ስለማምንህና ባሌ ስለሆንክ ባለጌዋ እሷ እንጂ አንተ እንዳልሆንክ ስለማቅ ትንፍሽ አላልኩኝም። ስለዚህ እኔ ቤቲ ግን ደግሞ በዚህኛው ጉዳይ ላይ እኮ እኔ ቤቲ ጋር ሄጃለሁ። አልሄድክም። እሷ ናት ለምን ይሄን ነገር እኮ አይደለም ይሄን ነገር ለማረጋገጥ ለባለቤቴ አስረጃት። እምነት ምን ያህል እንደምታምኚ ለኔ ያለሽን ክብር ለኔ ያለሽን ጥንቃቄ ስለማውቀው እኮ አንቺን እኔና አንቺ መካከል ምንም እንደሌለ ሂደሽ ለባለቤቴ አስረጅልኝ እኮ አላልኳትም። እኔ እሷን ብያታለሁ። እሱ ነው የምልህ። ምክንያቱም እንደምታምኚኝ ስለማውቅ እኔ ደግሞ የምታምኚኝ አይመስለኝም። ሁሌ ትጠረጥረኛለህ። ያ በግድ ትጠረጥረኛለህ። ከብዙ ሰዎች ጋር ትጠረጥረኛለህ። ከማን ጋር ጠርጥረሽ? አሁን ደግሞ እንደዚህ አይነት መረጃ ሲቀርብ ሌላ ትጠረጥረኝ አትችልም። ያ በግድ ትጠራጥረኝ ነው እንዴ? በቃ ታይክዩ እኔ ቆይ ያልገባኝ ነገር አንዋር እባክህ እኔ ምንም ነገር አላደረኩም። ነገር ግን በግድ ተጠራጥረኝ ነው ጉዳዩ። አላልኩም። ካለበለዚያ ታዲያ ለምን ትሄጃለሽ እዛ? እሺ በቃ ይሄ ሰውዬ ከህይወታችን የሚወጣበትን መንገድ እሱን ቼክ ባለማድረግ መፈጸም አለብሽ እንጂ መቼ ይወጣሉ እነዚህ ጊንጦች ከሰው ላይ ተጣብቀው? ያደክመኝ እኮ እኔ ስንቱ ነገር ላይ ልሁን። እማ ደህና ለመምሰል እኮ እየሞከረች ነው አይደል? አንቺ ጋር እኔ ጋር መታ የኔን ትዳር ለማስተካከል ትሞክራለች። እዛ የሴት ልጇ ህይወት በህይወትና በሞት መካከል ሆና ሳምበዲ ምናምን ነገር ራስ ወዳድ ነሽ ራስሽን በጣም ስለምትወጂ ነው እንጂ ቶፋን በዚህ ሰዓት ልትወይ ምናምን ነገር እያሉ አንዴ ጭንቅላቷን እንደ እብድ ነው የሚቆጥሯት። ይሄን ነገር የማላስብ የማይሰማኝ መሰለሽ? በዚህ ሰዓት ከጎኔ የሆነሽ የሚፈጠሩትን ነገሮች ምንም ባልተፈጠረ ሆነሽ እኔን እንደማገዝ ሌላ እሳት ለመለኮስ እዛ ሄደሽ ምናምን ነገር ከኔ በልጥ ብሩክና ምንሽ ነው። አሁን እኮ ያለብህ ነገር ላይ እኮ ሌላ ነገር አይጨምርብህ ብዬ ነው። በቃ መረጃ አለ የሚል ከሆነ መረጃ ካለ እኔ ጋር ና እና እሺ አዋርደኝ ችግር የለውም ነው እኮ ያልኩት። አኗር በቃ ተው። አሁን ያለፈ እነሱ አውቀው ነው የእናንተ ትዳርን ለመበጠጥ የሚያደርጉት ጥረት ነው። እናንተ ደግሞ አውቃት እንዳልሰማ እንዳላወቀ ማለት ነው። እኔ እኮ ያልገባኝ ነገር ራሴ ነው። እንደዚህ አስረዱኝ እማ። አንድ ሰው እኮ በባልና በሚስት መካከል መጥቶ ያን ትዳር ለመበጠጥ ብዙ ነገር ያደርጋል እኮ። የኛ ቤት ብቻ አይደለም እኛም ብዙ ተፈተነናል። ግን ባልየው አዎ ያመጡልኝ ማስረጃ ትክክል ስለሆነ ተጠራጥሬሻለሁ ሲል ወይም ደግሞ ሚስትየው ያመጡልኝ መረጃ ትክክል ነው ተጠራጥሬሃለሁ ሲሉ ያኔ ይሄንን ነገር ያመጣውን ሰው ሄደሽ ምንድነው ትዳር የመበጠበጠው ምንድነው ነው ያደረኩት ብለሽ ለመከራከር ጉዳይ ነው ልጅ። እኔ አልከሰስኳት፣ እሷ ይሄንን ነገር አልፈጸመችው አላደረገችው። ስለዚህ ብሩክ ጋር መሄድ ለምን አስፈለገ? ከብሩክ ይልቅ ከኔ ይልቅ ብሩክን ታምነዋለች ነው? እሺ ታዲያ ካልሆነ እንዴት ኪያ? አሁን እሷ እኮ ለአንተ የማይሆን ነገር ሰጥቶ ከመቀድመት ከምትበሳጭ ብላ ነው እሷ ማጣራቷ ነው። እሷ እንኳን እኔ እዛ ለተላከል ብላ እኮ እማ እኔና እሷ ይሄንን አኒቨርሰሪ የተገናኘንበትን ቀን እንዴት እንደምወደው ምን ያህል ቦታ እንደምሰጠው ምን ያህል ያቺን ቀን በጉጉት እንደምጠብቃት ከኔ በላይ ኪያ ታውቃለች ጠንቅቃ። ምንም እንዳልተፈጠረ ምንም እንዳልተዘጋጀውበት ምናምን እሷን ሰርፕራይዝ ለማድረግ እሷን ያልጠበቀችውን ደስታ ለማስደሰት ብዬ ነው ቀለበት የማደርግበት ቀንን በዛ ቀን መርጬ ሆን ብዬ ያንን ቀን ያደረኩትማ አይደለም ነው። በቃ እናንተ እኔ እኮ ብዙ ነገር እሰማለሁ እኮ ብዙ ነገር አያለሁ ብዙ ነገር እሰማለሁ። ህይወት ብዙ አስተምራኛለችማ። ብቻዬን አይደለም የኖርኩት ከብዙ ሰዎች ጋር ነው የኖርኩት። በራሴ ህይወት ራሱ 1 ሚሊዮን ታይምስ መጥቶ
እኔ ያለ ችግር የኖርኩበትን ቀን አላስታውስም። ሁሌ በኪያ ጉዳይ መጥቶ ስንቱ ሰው አፉን እንደከፈተብኝ ነው። በእኔ ጉዳይ ደግሞ ብዙ ሰው መጥቶ አፉን እንደሚከፍትባት አውቃለሁ። ኪያ ግን አሁን ችግር ላይ ነው ያለሁት። የኔ ጩኸት ለምንድን ነው የሚታየው? የገባሁበት ያለው ጭንቀት ችግር ለምን አይታይም? በቃ አሁን ራስን ማትጉዳ ልጅቷን ማታለፋት። አሁን በቃ አንተ ማትበሳጫ ነው። በቃ መሄዷን አጥፍቻለሁ አለች። አፍ በላት በቃ እነሱ አቆረ። በእናንተ ትዳር እኮ ማንም እኮ ነው በቃ ደስ የማይለው እናንተ ትዳርና እናንተ መግባባት የማይፈልጉ ብዙ ሰዎች አሉ። ኪያ እባክሽ እባክሽ ይኸውልሽ ኪያ ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር ቢኖር ይኸውልሽ አንድ በህይወት ያለሁበት ነገር በቃ ብርታት፣ ጥንካሬ፣ ጉልበት የሚሰጠኝ ነገር ምን እንደው ታውቂያለሽ? አንድ የእናቴ ፊት፣ አንድ የአንቺ ፊት ነው። ኪያ ጥንካሬ ነሽ፣ ጉልበቴ ነሽ ለኔ ሳቅሜ ናት የምትሆኝ እንደክኔ ታምነሽ ያሳየሽ መቤቴ የዘመናት ተስፋ ጽናት ብርታቴ ነሽ ኪያ። እባክሽ በአንቺ በኩል ደካማ ከሆንኩ በሁሉ ነገር ደካማ ነው የምሆነው። ሁሉ ነገር ብትንትን ስበርብር፣ ሁሉ ነገር ብልሽት ነው የሚለው ኪያ። እማልወደው ነገር ገና ምን እንደሆነ ገና ቀድመሽ ታውቂያለሽ ኪያ። እባክሽ ደካማ አታርጊኝ፣ እማልፈልገውን ነገር አታርጊ እባክሽ ኪያ። በቃ ለኔ ታማኝ ነሽ ኪያ። በቃ አያስፈልግም ይሁሉ እኔ ታማኝ ነሽ ብዬ እንዴት እነግርሻለሁ እንዴ? ለባለቤት ለፍቅረኛ ወይም ደግሞ አብሮት ለሚኖሩት ሰው እንዴት አንተ የኔ ታማኝ ነህ ተብሎ ይነገራል ኪያ? ይኖራል እንጂ እኔ እየኖርኩ ነው ያለሁት፣ ፍቅራችንን ቤታችንን እየኖርኩ ነው ያለሁት። በዛ ላይ ደግሞ ከቶፋ ጋር ኪያ ቶፋ ማለት እኮ የኔን ህይወት ለማዳን የኔን ቤት ለመጠበቅ እኔና አንቺ አብረን ሆነን ለማየት ያልከፈለው መስዋዕትነት የለም። በህይወቱ ከፍሏል። ታስታውሻለሽ? እዛ ጫካ ውስጥ ከኋላ መተው ደም በደም አድርገው ጫካ ጥለውት ወንድምና ወንድም እንዳትጣሉ እኮ ነው ፍራቸው። ኪያ በህቴ ጉዳይ ሁሉ ነገር እየተፈጠረ አንድ ነገር ሄጄ ያልተናገርኩት ሰውዬ እንዴት በአንቺ ምክንያት ሄጄ እናገረዋለሁ? ኪያ አሁን እኮ እዛ እየሆነ ያለው ነገር መርያም ሶፊን እከሳለሁ እያለች ብዙ ነገር እየፈጠረች ነው። ሄዳ ምናምን ነገር እባክህን እነዚህ ሰዎች መካከል ውጣ እያለች ነው። ቶፋ ደግሞ የኔን ህይወት የኔን እህት ደስታ ለማየት ኪያ ነገ ከነገ ወዲያ በህይወት አትቆይ እንኳን እርግጠኛ ያልሆነባትን ሴት አገባለሁ ብሎ ለመርያም ብሎ መሰለሽ? ለኔ ለወንድሙ ብሎ እኮ ለኔ ሄጄ በፍጹም አይሆንም ይሄን ነገር ተው ብለው እንደማይሰማኝ ያውቃለሁ። ሄጄ መርያምን ይሄ ነገር ትክክል አይደለም ብላት ደግሞ ልትሞትብኝ አንድ ዓመት የቀራትን እህቴን ምን ብዬ ጮኬ ሄጄ ይሄ ነገር ትክክል አይደለም ብዬ እንዴት አመነጫጭቃታለሁ? እንዴት ነገ ህይወት ውጪ ብዬ የቀራትንም አንድ ተስፋ ገላለሁ ምናምን ብዬ ነው በእነሱ ጉዳይ አልገባም ብዬ ዝም ብዬ ቁጭ ብዬ ያለሁት። የማይሰማኝ የማላይ ነው እንዴ መስልሽ? በቃ አሁን ደህና ብሏት እኔም ደስ ብሎኝ ነበር። አሁን ምን አልፈው ለብርት ለኩሰው እንደላኩ አላውቅም። እነሱን የሚፈልጉት ያው እንደዚህ ተበጣብጣችሁ ሰላም እንዳይኖራችሁ ነው። እናንተ አንዳንዱን የሚጠቅማችሁን ወስዳችሁ ማይጠቅማችሁ በስተቀር ትዳራችሁ እንደዚህ ሆነ አይቀጥልም። ታውቂያለሽ፣ ጥንካሬም ድክመቴም ኪያ ናት። ታውቂያለሽ፣ ይህን ነገር ኪያ ጠንቅቃ ታውቃለች። ስለዚህ የማልወደውን የማልፈልገውን ነገር ተይልኝ ነው ያልኳት። እኔ ተጠራጥሬሻለሁ አላልኩም። በቃ ይቅርታ ስለጮህኩብሽ ኪያ። አንቺ እኮ ባንቺ ናሽ ቁርስ ብላ ና በቃ ምን ችግርኝ ኪያ፣ ቤቴ ነው ችግርኝ። ናሽ ላቅርብ። እሺ አንዴ ቆይ ረጋጋት ነሽ ለኩሶ ብሎ ነው የሰው ሰላም የማይሰማቸው ደስ የማይላቸው ስንቶች አሉ። በቃ ተፈው ካሜራውን ማቢ በእናትሽ